ጾም የሚጾመው የዱር አውሬ ጉሬዛ በኢትዮጵያ የሚገኘው አስገራሚ ፍጥረትም ስምህን አንግቤ ስሄድ አገር ለሀገር አንዳንድ የተፈጥሮ ሚስጥር ናት። የሰው ልጅ ተመራምሮ ሊደርስባቸው የማይችሉ አስገራሚ ነገሮች አሉ። ሰው ተፈጥሮን እስካሁን 1% እንኳን አላወቀም ነው የሚባለው። ሚስጥራዊ ከሆኑ ጉዳዮች መካከል ደግሞ እንስሳት አንደኛዎቹ ናቸው። በዛሬው ዝግጅታችን በኢትዮጵያ ውስጥ በዋነኝነት በእምነት ቦታዎች ውስጥ ስለሚኖሩት አስገራሚ እንስሳቶች እንነግራችኋለን። እነዚህ አካባቢዎች የእስላም የክርስቲያኑን ጾም በመጾምና በዓላትን በማክበርም ይታወቃሉ። ጺማም የሃይማኖት አባት የሚመስል የፊት ገጽታ ያላቸው እነዚህ የዱር እንስሳት እንደ ጦጣና ዝንጀሮ ተንኮል አያውቁም። ፍጹም ሰላማዊና ምስኪን ሲሆኑ ጻድቅ በመባልም ይታወቃሉ። ስለ አስገራሚዎቹ የጉሬዛ እንስሳት ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በሀገራችን ዝምተኛው ጻድቅ ተንኮል የሚያውቅ ባህታዊና በመሰል ስሞች ይጠራል። ሲያዩትም የሃይማኖት ሰው የሚመስል እርጋታና ገጽታ አለው። ጉሬዛ ሰውን የማይተናኮል ደግ የሆነ ፍጡር ሲሆን የኢትዮጵያውያን አባቶች ባህታዊና በመልካም ሽማግሌነት ይመስሉታል። በገጠሩ የሀገራችን ክፍል ጥቅጥቅ ባሉ ደኖች በዋነኝነት ደግሞ በደን በተሸፈኑ ቤተክርስቲያናት፣ ገዳማትና አድባራት ይኖራል። ከዛፍ ዛፍ በመዝለል ቅጠልን እየተመገበ ይኖራል። የገበሬዎችን እህል እንደ ጦጣና ዝንጀሮ አያወድምም። ለዚህም ነው ከጦጣ የዋለ ጉሬዛ እህል ፈጅቶ ገብ